ባለቤቴ ጋር ስጣላ በጉልበት እበልጠዋለሁ እና ብዙ ጊዜ በቀላሉ ስንታገልና ስንያያዝ እጠለዋለሁ ግን አልመታውም አልሰነዝርም እና በጣም ቅር ይለኛል አፈውታ ለመጠየቅ አፈርኩ እና አኺራዬ ይበላሽብኝ ሆነን ይሄንን ብታብራራልኝና ትንሽ ብትመክረኝ የሚል ነው አለመምታትሽ جزاك الله بارك الله فيك الله سبحانه وتعالى الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله الله سبحانه وتعالى نقولنا وندوج وانا حلافيوች ናቸው የበላይ ናቸው መሪዎች ናቸው ኡመራዎች ናቸው አዛዦች ናቸው ንጉሶች ናቸው በሚስቶቻቸው ላይ الله ስለበለጠና ወጪ እነሱ ሸፋኝ ስለሆኑ ማለት ነው hatta መጨረሻ እዚች አንቀጽ መጨረሻ ላይ አላህ የነገረን ነገር አለ ወላቲ ተኻፉን ንሹዘሁን ፈዒዙሁን ወህጁሩሁን في المضاجع واضربوهن በዚህ ነው የነገረን ለወንዶች ነው እናንተ አመጻቸው ካሰጋችሁና አመጻቸውን ካወቃችሁ ምከሯቸው አኩርፏቸው በመኝታ ግረፏቸው ይሄ የተሰጠው ለወንድ ነው እነዚህ መብቶች የተሰጡ ለሴት አይደለም ለሴት አይደለም የፈለገ ጉልበተኛ ብትሆኛ አዎ ብዙ ሴት ወፈር ረዘም ያለ ጉልበት ያላቸው አሉ ደቃቃ ወንድ አጠር ያለ ምንም የማይችል ተነቀነቀ ከተያዙ ልጥለው ትችላለ አሁን ጣልሽ ወደቀ እሱ ሞራል ሌላ ቢቀር እንኳን አሁን አባቶቻችን እኮ እግራቸው ጋር ያታግሉን ነበር አይደል አውቀው ይወድቁልናል አውቀሽ ውደቂ እንዳትጎጂ ሆነሽ አንቺ ውደቂ እንጂ ለመጣል ቢመችሽ እንኳን አትጣይ ጥሩ አይደለም እኔ የወንድምነቴን የምነግረው ሞራል እኮ ነው ጥሩ አይደለም ወንድ ልጅ በቃ ወንድ ነው ሴት ብትወድቂ ማንቺ አያሳፍርም በቃ ወንድ ነው የጣለሽ ውደቂ በቃ ውደቂ እኔ ይሄንን ነው የምልሽ ነብዩ አለይሂ ሰላቱ ወሰለም والحديث صحيح بعض العلماء لو أمرت أحدا أن يسجد لأحد لأمرت المرأة أن تسجد لزوجها لعظم حقه عليها من حديث معاذ رضي الله تعالى عنه نبي عليه الصلاة والسلام سوى سجود بيادرق نورو بيتشال نورو يعني بعز نورو مست لبعلبيتها سجود اندتادرق بقبا بوت سجود اندتادرق كلت أحسن برابو حقو بتأم كبار سلهون لازم እንዴት አድርገሽ ባልሽን ጠምዘሽ እንድታስለፈልፍ ያለሽ እንድትጠያለሽ እንንታ የህት እህታይ የፈለገ ብትናደጅም በቃ ይችን እኔ ወንድምነት ምክር ይሄ ነው አፈውታ ጠይቂው አፈውት በላይ በይው ጠይቂው ምንም አፍረት ነገር የለው አፈው ተባባሉ ይቅር ተባባሉ ተናድጄ ነው እንደዚህ ሆኜ ነው አፍወን በቃ ነገር ሳድርግሽ ምንም አይደለም በቃ አንተን የምታሸንፈይ በይ እንደው ምናልባት አሁንም እንደዚህ የሆነ ጫና ካደረገ እንዲያትጎጂ ሆነሽ መውደቅ ነው እኔ ይሄንን ነው የምመክረው እንደው ባልጋ እንደዚህ ታው እንዴ አለ በለዛ ብዙ ወንድ እኮ የሚጣል እኮ ነው እንዴ ብዙ ወንድ ያው እያፈሩልን ነው እንጂ ታው እንጂ እያሉ ወይ ይሸሻሉ ወይ የሆነ ነገር እንትን ያለ እንጂ አለ በለዛ እንዴ ስንት ጉልበተኛ እኮ ሴት አለ እንዴ ይጥላል ብዙ ሴት ብዙ ወንድ ይጥላዋል ግን እንደዛ አታድርጉ የፈለገ ብትናደጂ ውደቂ ብዬሻለሁ እሱ ይጣለሽ እንጂ እንዳትወድቂ እንትን እንዳትጥይሱ አደራ والله እኔ እንደው የወንድምነት ምክር ነው ይሄ ወንድ ትዕዛዝ አይደለም የወንድምነት ምክር ነው ከሞራል አኳያም ነው የምነግርሽ በዚህ ነው እባል ላይ እንደዛ ተሰንዝሪ ምክንያቱም لعظم حقه عليك ሐቁ በጣም ትልቅ ነው እሱን ቀልቡን ሲሰብሩ እሱን ስትጥዩ ያንቺ እኮ አታፍሪም እኮ አልኩሽ አንቺ ሴት ነሽ ብትወድቂም ያምራል በሴት በቃ ባሏ ነው የጣላት ወንድ ነው የጣላት የፈለገ አጭር የፈለገ ቀጫጫ ቢሆንም ወንድ ባሏ ጣላት ነው የሚወራው እንጂ ጀት እሱ ይጥለሻል አትበይ ህፃን እረኛ አይደለሽ አይደረግም እሺህ አዳራ ኢንሻአላህ ለባሎቻችሁ እንደው ክብር ሞገስ ሆ አሚርሽ እኮ አሚርሽ ነው አሚር ንጉስሽ እኮ ነው ላንቺ ይሄ እኮ መፈንቀል ነው የሚባለው አለ በዛ እሱን ጥለሽ አንቺ ከላይ ወጣሽ ማለት ይከብዳል ነው ለሰውም አታውሪ አደራ ያው ስማችሁ ስላልተጠቀሰ ነው ስም አልተጠቀሰ ግን አታውሪ ጥያዋለሁ ብለሽም አታውሪ እጥለዋለሁ ጨባብጠው አትበይ እሱም ላይ አትዛች እንደዚህ
እጨባብጣለሁ ነግሬሃለሁ እንደው የፈለገ ብትናደጂ ዋጥ አድርጌ ሰልቀጥ አድርጌ በቃ ይሄን ነው የወንድምነት ኢንሻአላህ ባረከላሁ ፊክ አላሁ አዕለም ሰባተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ